ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? ዛሬም በሌላ ስራ በሌላ ቪዲዮ ተመልሼላችኋለሁ። ለዛውም ደግሞ በጣም በቆንጆ ስራ ማለት ነው። ይህንን የረከቡት ከለር በጣም ብዙ ሰዎች በክብም በአራት ማዕዘንም በጣም ወደውታልና መንገድ ላይ ራሱ ኦርደር ላደርስ ሲሄድ በጣም ብዙ ሰዎች እያስቆሙ እንደወደዱት ይነግሩኛልና ስለወደዳችሁት በጣም አመሰግናለሁኝ። በአራት ማዕዘንም በክብም መሰራት ይችላል ማለት ነው። ይሄኛው ወደ አላባ ኦርደር ተደርጌ የላኩት ረከቦት ነበረ ማለት ነው። እሷ ውጭ ሀገር ነው የምትኖረው። ለቤተሰቦቿ ወደ አላባ እንድልክላት ያው ወሩም የረመዳን ወር ስለሆነ ደስ እንዲላቸው ቡና እያፈሉ እንዲመርቁኝ ብላ ነው ያዘዘችኝ። እስከ ሲኒው ነበር እንዳደርስላት የፈለገችው ማለት ነው። ሲኒዎቹ እኔ የለኝም ግን ከሚሸጡ ሰዎች ነው የገዛሁላት ማለት ነው። ያው ደስ እንዲላት ብዬ እስከ ሲኒው እንደዚህ አድርጌ ልኬላታለሁ ማለት ነው። ሲኒውን እንግዲህ በተሻለ መጠን ከረከቦቱ ከለር ጋር ለማመሳሰል ሞክሬያለሁኝ እና በጣም የሚያምር ይመስለኛል። እናንተም ደግሞ ሀሳብ አስተያየታችሁን ብትሰጡኝ በጣም ደስ ይለኛል። ያው እንደነገርኳችሁ ለዩቲዩብ አዲስ ነኝ። ከዚህ በፊት ስራዎቼን ፖስት የማደርገው ፌስቡክ እና ቲክታክ ላይ ነበረ። አሁን ነው ወደ ዩቲዩብ የመጣሁት እና ያው ፌስቡክ ላይ እና ቲክታክ ላይ የምታቁኝ ፎሎወሮቼ እንዲሁም ደግሞ የምታበረታቱኝ ሰዎች ያው እዚህ ላይም ዩቲዩብ ላይም ሰፖርታችሁ አይለያይ ማለት ነው። እዚህም ላይ ሰፖርት አድርጉኝ እና ዩቲዩብ ላይ ቪዲዮ እያያችሁ ያላችሁ ሰዎች ከማየት በዘለለ ኮሜንት ብጽፉልኝ በጣም ደስ ይለኛል። ምክንያቱም እንደምትወዱትና እንደማትወዱት ማወቅ እፈልጋለሁ። ስለዚህ ከወደዳችሁት አሳውቁኝ። ያው የሚጨመር ነገር ካለ አስተያየትም ከሆነ ደግሞ እቀበላለሁ። ያው ያበረታታኛል ማለት ነው። በጣም አመሰግናችኋለሁ። ያው እንደ አዲስነት አይደለም ጥሩ እየታየ ነው። ሰብስክራይበርም አሪፍ ነን። ያው ግን ከዚህ በላይም ቢሆን ጥሩ ነው። ለማንኛውም እኔ ከዚህ ልሰናበታችሁ፣ እናንተ ቪዲዮውን ጨርሱልኝ። ባይ